By the way, gaafani millennium together battalumatti ጌታቸው አሰፋን ኤርፖርት ሄዳና ካምባኔ ሄደቱ በነገራችን ላይ ሚሊኒየም አዳራሽ ሽለላ ካቀረብኩ በኋላ ጌታቸው አሰፋ ወዲያውኑ ኤርፖርት አካባቢ ሁሉም መስመሮች እንዲዘጉ አዞ ነበር። ቲፒኤልኤፍን ሞኔራ አመንቱስ አመኑባል በታምንም ባታምንም ህወሓትን አሸንፈናል። ኦቶብሊ ዞምኑባል ዳብሊ ቢየትንገሉ ቶረጂ ዳብሊ ገመን ሰደብሊሱማው እኛ ነፃ ባንወጣ ኖሮ ይህ ታላቅ ድርጅት ወይም ኦነግ ወደ ሀገር አይገባም ነበር። bu'aan kun argameera maatu fannoo farkatti እንዴ eenyuuf dabarsinee laanneef ይህ ውጤት ተገኝቷል ለምን እንቆዋለን እንዴ ለማን አሳልፈን እንድንሰጥ ነው isa mandara keessatti garee ijaarrannee eessabaa keetti waliin jennu eessayyuun እንgeሱ ቤት በየመንደራችን ተከፋፍለን የታባክ ምን ባባልበት ጉዳይ የትም አያደርሰንም እናን ከነ ጀዱ ባራን ብልጽግና ተእምቲ ከነነኒ ነመ መቀሌ ደሜ ሰናቀ በር አጫሉ ተእተመለ ይህን ስልኮ የብልጽግና ሰው ሆኜ አይደለም መቀሌ የሄደውንም ስተች የነበረው ሀጫሉን ሆኜ ነው እንጂ አጫሉ አፋኑ መሳዲ ሻኔና ከይሳ ዶርሲሳ ጅሩ ሲያጀስና የቻኒ አከጅረን ከኒመት ሀጫሉ ኦነግ ሸኔ ሲያስፈራረው እንደነበር እንገላለን ሲሉት እንደነበር በራሱ አንደበት ተናግሯል። ቀለም ወለጋ አርፈወል ነገራናት ለልብላኒ ይወደንዴ ሲዲያ ባይማሉ ነማሲጄሱም ሌፍቱ ማንጀደን ከቀለም ወለጋ ከአራቱም የወለጋ ዞኖች እየደወሉ እባክህን ከቻልክ ከሀገር ውጣ ማን እንደሚገልህ አታውቅም ይሉኝ ነበር። ቢሰረል ገለው የምንዲራታሱ ደሞ አረባቂ ያራቡ ይርታዬ አጋር ተሚዲ አኑማዳ ሱማሌን ገዶቴ ጌሲሳሲ በረሰለ ትላንት ማታ ኦኤምን ላይ የተናገርከው ምላስን መልሰ ትልሳት አለ እየሰማህ ነው አይደል? አዎ እኔው ነኝ በቀደም ቴክስት መልእክት ላኩልህ ረኮ ሀማን ከንጅሩ ወረዳ በሲያሰ ኦሮሞ ከነ ኦፈን ብራማለ ኡመተ ብራማ ትልቁ ችግር ያለው የኦሮሞ የፖለቲካ አመራሩ ጋር ነው እንጂ ህዝቡ ጋር አይደለም። ሬብቻ መካና ከነረት ባየቱ ኒውትራል ተኤዴ መጀ ኤገቴ ያዴፈን ቦርጋና መካይኦቶ አባው ኮጀ ኤበር አማካና ጋር ረበሙ ይዙን ዝንደንዳ ይህ ሁሉ ድብደባ የሚበዛብኝ ገለልተኛ ሆኜ ልሂድ በማለቴ ነው። ነገ ጧት ተነስቼ ከኦነግ ጋር ብሰለፍ ይህ ሁሉ ድብደባ አይደርስብኝም ይሆናል። ዱመረት ዋናን ዱባቹ በርባል እኒ ሞርሙስ እኒ በየቡልቹስ ፕሊዝ በመጨረሻ መናገር የምፈልገው ሀገር የሚመሩትም የሚቃወሙትም እባካችሁ